ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተነሳ፣ ሰይጣንን አሰረው፣ አዳምን ነፃ አወጣው። ስለዚህም ከእንግዲህ ወዲህ ፍጹም ሰላምና ደስታ ሆነ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ከጌታችን ትንሣኤ በኋላ ያለው ሐሙስ አዳም ይባላል። አዳም ሐሙስ። አዳም የመጀመሪያው ሰውና የሰው ሁሉ አባት ነው። በስድስተኛው ቀን የተፈጠረ የሰው ሁሉ ምንጭ ስለሆነ የሰው ዘር ሁሉ ከእርሱ ተገኝቷል። በዚህ ዕለት ለአዳም የተሰጠው የተስፋ ቃል ስለመፈጸሙ አዳም ከነልጆቹ በክርስቶስ ሞትና ትንሣኤ ነፃ ስለመውጣቱ ይታሰብበታል። ክርስቶስ በተነሳበት በአምስተኛው ቀን ሐሙስ አዳም ይባላል። ጌታችን አዳምን ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገብቶለት እንደነበር በቀሌምንጦስ መጽሐፍ ተጽፏል። አዳምና ሔዋን በገነት 7 ዓመት ከቆዩ በኋላ ትእዛዙን በመተላለፋቸው ከኤደን ገነት አስወጣቸው። መጽሐፈ ኩፋሌ ምዕራፍ 4 ከቁጥር 16 እንደተጻፈ ብዙ ተባዙ ያለው ቃል እንዳይቀር በምድር ላይ ወርደው ልጆችን ወለዱ ይላል። የተወለዱትም ልጆች በቁጥር 8 እንደሆኑ መጽሐፈ መቃብያን የተወለዱት ልጆች ደጎችና ክፎች እንደነበሩ በአቤልና በቃየል ታውቋል። ኦሪት ዘፍጥረት ምዕራፍ 4 ከቁጥር 8 እንደተጻፈው አዳም በዚህ ዓለም 940 ዓመት ኑሮ ቅድመ ልደተ ክርስቶስ አዳም በዚህ ዓለም 930 ዓመት ኑሮ ቅድመ ልደተ ክርስቶስ ሚያዝያ 6 አርፏል። በቅድስት ቤተክርስቲያን ከትንሣኤ በኋላ ያለው ሐሙስ አዳም ሐሙስ ይባላል። በዚህ ዕለት ክብር ይግባውና በገነት ዛፎች መካከል አዳም አዳም እያለ ይመላለስ የነበረው የእግዚአብሔር ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም ከልጅ ልጅ ተወልጄ አድንሃለሁ በማለት የገባውን ቃል ኪዳን መፈጸሙንና አዳምና ልጆችን በጌታችን ትንሣኤ ነፃ መውጣታቸውን እናስባለን። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ሕግንና ነቢያትን ለመሻር አልመጣሁም ልፈጽም እንጂ እንዳለ በማቴዎስ ወንጌል ምዕራፍ 5 ከቁጥር 17 እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ ስለማይፈልግ ነው የሚለውን የዲያብሎስን የማታለያ ቃል ሰምተው አምላክነትን ሽተው የሳቱትን አዳምና ልጆችን በኦሪት ዘፍጥረት ምዕራፍ 3 ከቁጥር 5 የተጻፈውን ለዲያን ቃል በገባላቸው ቃል መሰረት ሊያድን ቃል በገባላቸው መሰረት በእነርሱ ንጹሕ ዘር ሆና ከቀረች ኢሳይያስ ምዕራፍ 1 ከቁጥር 9 ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ፍጹም ሰው ሆኖ አድኖታል። በሞት ባርነት ተይዞ ለነበረ የሰው ልጅም ሰው ሆኖ በሞቱ ሞትን ድል በመንሳት በትንሣኤው ይህንን የሰውን ትንሣኤ በማረጋገጥ የገባለትን ቃል ኪዳን ፈጽሟል። ውድ ክርስቲያኖች ሆይ የክርስቶስ ትንሣኤ ለአዳም የተገባለት ቃል ኪዳን የተፈጸመበት ብቻ ሳይሆን የነቢያትን ትንቢትና የሐዋርያት ትምህርት እንዲሁም የእምነታችን አማናዊነት የተረጋገጠበት ነው።
ሐዋርያው ቅዱስ ጳውሎስ ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ነው ማለቱ ለዚህ ነው። በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 13 እንደተጻፈ በትንሣኤ ወደ ሕይወት የመራን አምላካችን ስሙ ይመስገን። ምክረ አበው። አንድ ወንድም ወደ አባ ቴዎድሮስ መጣና በሕይወቱ ስላልሞከራቸውና ስላልኖረባቸው ነገሮች ይነጋገረው ጀመር። አረጋዊውም እንዲህ አለው፣ ገና መርከብ አላገኘህም፣ ዕቃህንም አልጫንክም፣ አንተም አልተሳፈርክም። ሆኖም ግን ገና ከመሳፈርህና በባህሩ ላይ እየቀዘፍክ ከመጓዝህ በፊት አስቀድመህ ከምትጓዝበት ወደብ ላይ ደርሰሃል። መጀመሪያ ስራውን አድርግ። ከዚያም አሁን እያልከው ያለውን ነገር ትርጉም ይኖረዋል። ከበራውያን ሕይወትና አንደበት። አቤቱ የተሰቀልከው ስለኔ የሞትከው ስለኔ ነውና ይህን ደንዳና ልቤን በፍቅር ችንካር ውጋው። ከዓለም ፍቅር ለይተህ ከመስቀል ስር አስጠጋኝ። ቅዱስ ኤፍሬም ሶርያዊ። መቆጣት ወይም መበሳጨት በጀመርክ ጊዜ ስሜትን ተቆጣጠር፣ ምላስህንም ግታ። የፊት ገጽታህንም ሆነ እንቅስቃሴን ሁሉ ተቆጣጠር። ምንም ያህል ቢበድልህ እንኳ አንተ ግን ሌላውን ለመበደል ፈቃድ አትስጥ። ኃጢአትን ባትሰራት መልካም ነው። ኃጢአትን ከሰራ ሳትቆይ ንስሐ ብትገባ መልካም ነው። ንስሐ ከገባህ ዳግመኛ ወደ ኃጢአት ባትመለስ መልካም ነው። ወደ ኃጢአት ካልተመለስ ይህ በእግዚአብሔር እርዳታና ቸርነት መሆኑን ብታውቅ መልካም ነው። ይህን ካወቅ ስላለህበት ሁኔታ እግዚአብሔርን ታመሰግናለህ። ቅዱስ ባስልዮስ ዘቂሳርያ። ዕለት ዕለት እንደምትሞቱ ሆናችሁ ኑሩ። ነፍስን ከርኩስ ሐሳቦች ለመጠበቅ በሥራ ትጉ። ቅዱሳንን ምሰሉ። ቅዱስ እንጦንስ። ድሃው ወደ አንተ ሊለምን ሲመጣ ራቁቱን ሆኖ የሚለምነው ሲያስመስል ነው ትላለህ። እርሱ አታላይ ያደረገው ግን ያንተ ጭካኔ ነው። ሩሩ ብትሆንለት ኑሮ አንተን ለማራራት ሲል እንዲህ ባልደከመ ነበር። ቅዱስ ዮሐንስ አፈወርቅ። ብትጸልይ ብትወድ መከራዎችን ቢኖርብህ አንተ ሰው ነህ። ነገር ግን ስለሚበድሉና ስለሚያሳድዱ ብትጸልይ፣ የሚጠላህን ብትወድ፣ መከራን በትዕግስትና በተስፋ ታግሰህ ግን አንተ ክርስቶስ የኖረብህ ያደረብህ ሰው ነህ። ብፁዕ አቡነ ሽኖዳ ሳልሳዊ። እሳት በገለባ ውስጥ እንደማይደበቅ እውነተኛ ፍቅርም አይደበቅም። የሞተ ሰው አይናገርም፣ ትሑት ሰው መልሶ አይሰጥም። አባ መቃርስ። እሳት በገለባ ውስጥ እንደማይደበቅ እውነተኛ ፍቅርም አይደበቅም። ቅዱስ ዮሐንስ ዘሰላላዊ። ወርቅን ሊያጠራ የሚፈልግ ሰው እሳቱን አንድ ጊዜ የሚያነድና እንደገና መልሶ የሚያጠፋ ከሆነ ለስራው አይጠቅመው።
እንዲሁም ነፍስ አንድ ጊዜ ከእግዚአብሔር የምትገዛ ሌላ ጊዜ ደግሞ ቸል የምትል ከሆነ አይጠቅማት። ምክር ዘአበው ቀደምት